በአንድ በተረገመች ዕለት የ6 ዓመቷ ሳቂቷ ፍልቅልቋ ወንጌል እስጢፋኖስ ከቤተሰቦቿ ጋር ኮሎራዶ ውስጥ በሚገኘው ግሌንውድ አድቬንቸር ፓርክ ውስጥ በመዝናናት ላይ እያሉ የዚች ሕፃን ውድ ሕይወት አለፈ። የወንጌል ወላጆች እስጢፋኖስ ዳኜና ራሄል ንጉሡ ይባላሉ። በአሜሪካ የኮሎራዶ ስፕሪንግ ነዋሪዎች ናቸው። ዕለቱ መስከረም 5 ዓመቱ ደግሞ 2021 እንደ አውሮፓውያን አቆጣጠር ሲሆን የወንጌል ቤተሰቦች ወንጌልን ይዘው በግሌንውድ አድቬንቸር ፓርክ ውስጥ ጥሩ ጊዜ እያሳለፉ ነበር። ወንጌልም እንደ ማንኛውም ልጅ በፓርክ ውስጥ ባሉ መጫወቻዎች በጣም እየተደሰተች ነበር። በስተመጨረሻም ሃንትድ ማይን ድሮፕ የተባለ ከመሬት በታች የሚወረውር መጫወቻ ላይ ቀልባቸው አረፈ። ይህም መጫወቻ ከመሬት በታች 30 ሜትር የሚደርስ ዋሻ አለው። መጫወቻው 6 ወንበሮች አሉት። እነሱም የደህንነት ቀበቶዎች አሏቸው። ቀበቷችሁን ካጠበቃችሁ በኋላ 30 ሜትር የሚጠልቅ ዋሻ ውስጥ መጫወቻው ይወረውራችኋል። የመጨረሻው ወለል ላይ ከመድረሳችሁ በፊት ማሽኑ ራሱን ተቆጣጥሮ ይዛል። ከዛም ወደ ላይ በዝግታ ይመለሳል። ይህ መጫወቻ አስደንጋጭና ነገሩ ካለፈ በኋላ ደግሞ አስደሳች እንደሆነ ይነገርለታል። በተቃራኒው ይህ መጫወቻ ለወንጌልም ለቤተሰቦቿም ከባድ ጉዳት ያስከተለ ሆነ። መጫወቻው ወደ ታች ተምዘገዘገ። የወንጌልን መቀመጫ ዞር ብሎ ሲያዩት ወንጌል በቦታዋ ላይ የለችም። ሰው ሁሉ ደርቆ ቀረ። ምን እንደተፈጠረ ግራ ገባቸው። የ6 ዓመቷ ሕፃን ወንጌል ግን የመቀመጫው 2 ቀበቶ በትክክል ስላልታሰረላት ከቦታዋ ወርቃለች። በወደቀችበት ጊዜ በውስጥና በውጭ አካል ክፍሎቿ ላይ በደረሰ ከባድ ጉዳት ሕይወቷ ሊያልፍ ቻለ። ወንጌል ከመውደቋ በፊት የመቀመጫው የደህንነት ስጋት ደውል ቀበቶ አጠቃቀም ስህተት መኖሩን በግልጽ ምልክት አሳይቶ ስለነበር አደጋውን በጊዜ መከላከል ይቻል ነበር። መጫወቻውን የሚቆጣጠሩት ሰራተኞች ምልክቱን ባዩ ጊዜ መጫወቻውን አቁመው የወንጌልን ቀበቶ ማስተካከል ሲችሉ፣ እነሱ ግን የማስጠንቀቂያውን ደውል አጥፍተው ችላ ስላሉ ሕፃኗን ለሞት ዳረጓት። የወንጌል ቤተሰቦች አደጋውን ቀድሞ መከላከል ይቻል እንደነበር ማወቃቸው ሐዘናቸውን አበዛው። እንደ አውሮፓውያን አቆጣጠር ጥቅምት 2021 ላይ የወንጌል ቤተሰቦች በግሌን አድቬንቸር ውድ ፓርክ ላይ የሞት ካሳ ክስ መሰረቱ። ከዛም ባለፈ እውነታውን ይፋ እንዲደረግና ተጠያቂ አካላት ኃላፊነቱን እንዲወስዱ ጠይቀው ነበር። እንደ አውሮፓውያን አቆጣጠር የካቲት 2022 ዓ.ም ላይ ሌላ ዜና ተሰማ። አቃቢ ሕግ ምንም አይነት ወንጀል ክስ እንዳይመሰረት አስታወቀ። ምክንያቱም ከፓርኩ ሰራተኞች መካከል በቸልተኝነት ወይም በግዴለሽነት ወንጀል የፈጸመውን ግለሰብ ማወቅ የሚያስችል ማስረጃ የለም የሚል ነበረ። በዚህም የወንጌል ቤተሰቦች በመጀመሪያ ፓርኩ፣ አሁን ደግሞ አቃቢ ሕጉ የልጃችንን ነፍስ አራከሳችሁብን ብለው ሐሳባቸውን አሳወቁ። ፓርኩ ያን የተረገመ መጫወቻ እንዲዘጋ ተደረገ። እነዚህ ከባድና እልህ አስጨራሽ ፍትህን የመፈለግ 4 ዓመታት ካለፉ በኋላ እንደ አውሮፓውያን አቆጣጠር ከ4 ቀን በፊት መስከረም 22 2025 ዓ.ም ለፓርኩ ባለቤትና ወንጌል ሕይወቱ ያለፈበትን መጫወቻ ዲዛይን ላደረገው ሰው ማስተማሪያ ይሆን ዘንድ $123 ሚሊዮን፣ ለወንጌል የሞት ካሳ ደግሞ $82 ሚሊዮን፣ በአጠቃላይ የ$205 ሚሊዮን ወይም 26 ቢሊዮን ብር ካሳ ለወንጌል ቤተሰቦች እንዲሰጣቸው እንደተደረገ ኤቢሲ ኒውስ አስታውቋል። ይህ ለአደጋ ተጋላጭ የሆኑ መጫወቻ ፓርኮች ጥንቃቄ እንዲያደርጉ ትልቅ ትምህርት ነው። $205 ሚሊዮን ለወንጌል ቤተሰቦች ያቺ ውዷን ፍልቅልቋን ቆንጅየዋን የ6 ዓመት ሕፃን ወንጌልን ባይመልስላቸውም ከብዙ ትግል በኋላ ፍትህን በማግኘታቸው ውስጣቸው ትንሽ እረፍት አግኝቷል። እኛም በሕፃን ወንጌል ሞት አዝነን ነፍስ ይማር እያልን በአሜሪካ ሕግ ደግሞ ወይ ግሩም ብለናል። ታሪኩ ወይ ግሩም ካስባላችሁ ላይክ፣ ሰብስክራይብ እና ሼር በማድረግ አብሮነቱን ያሳዩ። ሐሳብ አስተያየት ካለዎት ኮሜንት ሴክሽን ላይ አስቀምጡልን። የሳምንት ሰው ይበለን። ያቆየን። ወይ ግሩም